ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች ሐማድ ነኝ። እንዴት ናችሁ? ፓርት 9 ተገናኝተናል። ዛሬ ደግሞ ፖፕ ላይቭ ላይ ፖይንትን እንዴት ወደ ኮይን መቀየር እንዳለብን የሰራነውን ፖይንት እንዴት አድርገን ወደ ኮይን መቀየር እንችላለን። 100,000 ፖይንት ኑሮን ወይ 200,000 ኑሮን እንዴት አድርገን ወደ ኮይን መላክ እንችላለን፣ ወደ ኮይናችን መላክ እንችላለን የሚለውን በዛሬው ቪዲዮ የማሳያችሁ ስለሆነ የቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። እስከመጨረሻው ቪዲዮውን ተከታተሉ። ቀጥታ ወደ ፖፕ አፕሊኬሽን ትገባላችሁ። ያው እንግዲህ ፖፕ ላይቭ ላይ ፖይንትን ወደ ኮይን ለመቀየር ያው ምን መሆን አለበት? አንድ ሰው ወይ ኤጀንት መሆን አለበት ወይም በኤጀንቱ አማካኝነት ነው። ቀጥታ ፖፕ ላይ እንገባለን። እሺ ያው ፖፕ ላይ ስንገባ ላይቭ ላይ ያሉ ሰዎች ይመጣሉ። ወደ ፕሮፋይላችን ጋር እንሄዳለን። ያው ታውቁታላችሁ ብዬ ነው እንግዲህ ማላከብላችሁ። ያው እንግዲህ እዚህ ጋር ወደ ፕሮፋይላችን ጋር ሄደናል። ፖይንትስ ይለናል፣ ኮይን ይለናል። ፖይንት ኮይን ይለናል። ይሄ ማለት አንድ ሰው እዚህ ጋር ፖይንት ኮይን ዊዝድሮ የሚደረገው ወደ ኮይን መቀየር የፈለግነው ይሄን ነው። 180,000 ይለናል። ያው ዊዝድሮ የምናደርገው መቀየር የምንችለው ከ100,000 ጀምሮ ነው ተባብለናል። እሱ ነው ዊዝድሮ ለማድረግ አሁን እዚች ጋር ደግሞ እዚች ጋር ኮይን የምትላለች ወደዚህ ጋር እንዴት መላክ እንችላለን? እዚህ ጋር 100,000 ወደ ኮይን ልንቀይር ብንል ምን ይሆናል? 92,000 ሆኖ ነው የሚገባልን። በኮይን ትሬዲንግ ከሆነ ግን 97,536 ሆኖ ይገባል ማለት ነው። ስለዚህ እንዴት አድርገን ወደ ኮይናችን መቀየር እንደምንችል ነው የምናየው። ኤጀንት የሆናችሁ ኮይን ትሬዲንግ የምትባላለች ይቺ ማለት ነው። ታች ላይ እኔ ያከበብኩባት አብዛኞቻችሁ ኤጀንት ውስጥ ታገኙታላችሁ። እዚች ጋር ኤጀንት ውስጥ ስትገቡ ታገኙታላችሁ። ኤጀንት ውስጥ እንደገባችሁ ታገኙታላችሁ። ኤጀንት ውስጥ እንደገባችሁ ኮይን ትሬዲንግ የምትለውን ታገኙታላችሁ። ከዛ ኮይን ትሬዲንግ ላይ ትገባላችሁ። በቀጥታ ኮይን ትሬዲንግ ላይ ትገባላችሁ። ሶሪ ያው ትንሽ ይዛል እንግዲህ ኔትወርክ ነው። ሶሪ እሺ ያው እንግዲህ ወደ ኮይን ትሬዲንጋችን ስንገባ ኤጀንት የሆነ ሰው ነው ኮይን ትሬዲንግ የሚኖረው። ሆስት የሆነ ሰው አይኖረውም። የሚጠቀመው ወይ በኤጀንቱ አድሬስ ነው። በኤጀንቱ አድሬስ ኤጀንቱ የኮይን ትሬዲንግን አድሬስ ይልክለታል። በዛ አድሬስ መንቀሳቀስ ይችላል። ኮይኑ ኤጀንቱ ጋር ቢገባም ኤጀንቱ ደግሞ መልሶ ይልክለታል ኮይኑም ማለት ነው። ኤጀንት ከሆናችሁ ግን ያው ኮይን ትሬዲንግ ይኖራችኋል። ጀማሪ ኤጀንቶችም እዚች ጋር ቶፕ አፕ የምትለውን ትነኳታላችሁ። ቶፕ አፕ የምትለውን ነክታችሁ ትገባላችሁ። ያው ትንሽ እንደዚህ ሎዲንግ ያደርጋል። ኔትወርካችሁ አሪፍ የሆነ ቀጥታ ነው የሚያስገባችሁ፣ ግን ትንሽ ስለሚይዝ ነው እኔ ጋር። እሺ ያው እዚህ ጋር እንግዲህ USDT ክሪፕቶ ኮይን ብሎ አስቀምጦልናል። አሁን እዚች ጋር መሆኑን እርግጠኛ እንሆን። USDT ክሪፕቶ ኮይን የሚለው ጋር መሆኑን እርግጠኛ እንሆን። ከዛ እኛ የምንነካው አሁን ሊንክ የምናነሳው ከዚህ ጋር ነው። እዚች ጋር TRC 20 የምትለው ቹዝ የምትለው እነካታለን። ቹዝ የምትለውን እነካና ኮንፊርም እንለዋለን። ከዛ ወደ ላይ ስክሮል እናደርግና እዚች ጋር ኮፒ የምትላለች ኮፒ የኛ ሊንክ ማለት ነው። የኛ የኮይን ትሬዲንግ አድሬሳችን ኮፒ እናደርገዋለን። ደጋግመን እነካዋለን። ከዛ ኮፒ ያደረግነው ማለት ነው። ወደ ኋላ እንመለሳለን ማለት ነው። ይሄ ባላንሳችን ነው፣ ግራ እንዳይገባችሁ። ከፖይንት ወደ ኮይን ያመጣሁት ባላንስ ነው ይሄ። አሁንም ወደዚህ ጋር 1,040,384 ነው። አሁን ከፖይንቴ ወደዚህ ጋር ላመጣ ነው አሁን ኮይን ማለት ነው። እናንተም አብራችሁ ነው ከኔ ጋር የምታመጡት ዊዝድሮ ስታደርጉ ማለት ነው። ስለዚህ እናንተም ኤጀንታችሁ ከላከላችሁ በዚሁ መልኩ የላከላችሁን አድሬስ ኮፒ ታደርጉታላችሁ። ኤጀንት የሆናችሁ ደግሞ ኮይን ትሬዲንጋችሁ ላይ ገብታችሁ ምን ታደርጋላችሁ? ቶፕ አፕ የሚለውን አሁን ነው የገባው ቦታ ገብታችሁ ኮፒ ታደርጉታላችሁ። ኮፒ አድርጋችሁ ይዛችሁ ትመጣላችሁ ማለት ነው። ከዛ ፖይንታችሁን ትነኩታላችሁ። እሺ ፖይንታችሁን እንደነካችሁት የእናንተ የራሳችሁን ፖይንት ነክታችሁ ስትገቡ ልክ እንደዚህ ሲያመጣላችሁ ወደ ዶላር ቀይሮ እዚች ጋር ዊዝድሮ ትሉታላችሁ። አንዴ ዊዝድሮ ዘልል ያለው ከዛ እዚች ጋር USDT TRC 20 የሚል አለ እዚህ ጋር ማለት ነው። ሜትድ የሚለው ታያችሁ ከሆነ ለእናንተ አዲስ ጀማሪ ከሆናችሁ ይሄ USDT የሚለው አይኖርም። እኔ እየተጠቀምኩበት ስለሆነ ነው። የእናንተ ምንም አይኖር ሜትድ ብሎ አድ ፔመንት ሜትድ ነው የሚለው እናንተ ገና ጀማሪ ሆናችሁት ማለት ነው። እዚች ጋር እንግዲህ ሜትድ የሚለውን ነክተኑ እንገባለን።
ሊንኩን ለማስቀመጥ ባይንድ ለማድረግ የተላከልንንም ሊንክ ሊሆን ይችላል ወይም ወደ ኮይን ትሬዲንግ ለማላክ ማለት ነው። እናንተን ጀማሪ ከሆናችሁ አሁንም እዚህ ጋር በድጋሚ ባይንድ ነው የሚላችሁ። ልክ እታች ላይ አሁን ለምሳሌ እነዚህን ባንኮች አልተጠቀምኩባቸውም ባይንድ ይለኛል። እነዚህን ግን ወደ ላይ ያሉትን ስለተጠቀምኳቸው ይታያችሁ ከሆነ ቪው ይላል። ስለዚህ ማንኛውን ነው የምነካው? USDT TRC 20 የሚለውን ይሄ መጀመሪያውን ቪው የሚለውን እነካዋለን። ከዛ እናንተ የራሳችሁን ፓስወርድ ማረሱትን ዲጂት ኮድ ትሰጡታላችሁ ማለት ነው። የራሳችሁን ዲጂት እንደሰጣችሁት ልክ እንደዚህ ያመጣላችኋል። ሌላ ሊንክ ስላለ ነው እኔ ጋር ኤክስ ብዬ አጠፋዋለሁ። ከዛ አሁን እናንተ የተላከላችሁን ሊንክ ለማስቀመጥ ኮንትራት አድሬስ ይላችኋል። እዚህ ጋር መሳሳት የሌለባችሁ በትክክል ኮፒ ማድረጋችሁን እርግጠኛ ሁኑ። ኤጀንታችሁ የላከላችሁን ሊንክ ሊሆን ይችላል። ኮፒ ማድረጋችሁን እርግጠኛ ሁኑ። ከዛ ጫን ብላችሁ ትይዙና ፔስት የሚል ይመጣል። ፔስት ታደርጉታላችሁ። ፔስት ስትሉት ከታች ላይ ሰሚት የሚል አለ። ሰሚት ትሉትና ቸክድ የሚል ይመጣላችኋል። ከታች ላይ ቸክድ ትሉታላችሁ። ቆጥሮ ሲጨርስ ቸክድ ስትሉት ባይንድ ሰክሰስፉል ይላል። ባይንድ ሰክሰስፉል አላችሁ። ባይንድ ሰክሰስፉል ካላችሁ ዊዝድሮ ትሉታላችሁ። በቃ ዊዝድሮ ትሉታል ጨርሳችሁ ማለት ነው። ከዛ እዚች ጋር ዶላራችሁን ዊዝድሮል ማድረግ የምትፈልጉትን አማውንት የራሳችሁን $10 ሆነ $20 $30 ሆነ ዊዝድሮል ማድረግ ትችላላችሁ ማለት ነው። ከዛ ኮንፊርም በል ይለኛል። ኮንፊርም እለዋለሁ። ከዛ እዚህ ጋር 97536 አለኝ። ይሄ ማለት ስንት ቆረጠ ማለት ነው? በዚህ ጋር በዛኛው ወደ 8000 አካባቢ ይቆርጣል። በዚህኛው ደግሞ 2400 ምናምን የቆረጠ። ይሄ ማለት ልዩነት አለው ማለት ነው። ከዛ እዚች ጋር ኤክስቼንጅ ኮይን የሚለውን ትነኩና የእናንተን ፓስወርድ ቅድም ያስገባችሁትን ማረሱትን ዲጂት ያልኳችሁን እሱን ሲኩሪቲ ፓስወርድ ትሰጡታላችሁ ማለት ነው። ከዛ ፓስወርዳችሁ እንደሰጣችሁት ወዳው ፓስወርዳችሁ እንደሰጣችሁት ያው ሜሴጅ ኖቲፊኬሽን ይገባል። እዚች ጋም ደረሰኝ እያለ ነው። ከፈለግን ደረሰኝ ማየት እንችላለን። ወደ ውስጥ ገብተን ያው ደረሰኙን ላይ ዊዝድሮ ያደረኩበትን ያው ዊዝድሮ እንዳደረኩ እዚህ ጋር ደረሰኝ ገብቶልኛል። ይታያችኋል። ከታች ላይ ገብቶልኛል። ይሄ ማለት ነው አሁን ዊዝድሮ ላይ ያደረኩት እዚች ጋር ያለችው እነዚህ ማለት ነው ገብቶልኛል። ስለዚህ አሁን ምን ላይ ነው ሄጄ ማየው? ኮይን ትሬዲንግ ላይ ማለት ነው። ኮይን ትሬዲንግ ላይ ተመልሼ አየዋለሁ። ኦኬ እሺ። ከዛ እዚች ጋር አሁን ያው 80 ሺህ ነው 80 ሺህ ማለት ነው። 180 ሺህ አልነበር ቅድም 80 ሺህ ሆነ ማለት ነው። ስለዚህ እዚች ጋር ኮይን ትሬዲንግ የምትለው ላይ ይገባለሁ። እናንተም ኤጀንት ውስጥ ነው የምታገኙት እናንተም ብያለሁ። እናንተም ኮይን ትሬዲንጋችሁ ላይ ትገቡና ቸክ ታደርጋላችሁ ማለት ነው። ያው እዚህ ጋር ቅድም ስንት ነበረ? 1,040,000 ምናምን ነበረ። አሁን እዚህ ጋር 1,100,000 ሆኗል ማለት። ስለዚህ አሁንም በዚህ ጋር ማረጋገጥ ስለማልችል እዚች ጋር ዲቴል የምትለውን እነካና የገባልኝን አየዋለሁ ማለት ነው። ያው እዚህ ጋር ይታያችሁ ከሆነ ከላይ 97536 ብሎ ጽፏል። ይታያችኋል 97536። ይሄ እንግዲህ የገባላችሁን የወጣውን ከእናንተ የገባውን የወጣውን የምታውበት ነው። ይሄ እንግዲህ ሙሉ ዲቴል ማለት ነው። ይሄ የወጣውን ዲቴል የምታውበት ቦታ ነው። ስለዚህ እዚህ ጋር ዲቴል ላይ ስትገቡ እናንተ የላካላችሁን የተቀበላችሁት እያንዳንዱ የምታውበት ነው። ይሄ ዲቴል የሚለው እሱ ገብታችሁ ቸክ ማድረግ ትችላላችሁ። በዚህ መልኩ አድርጋችሁ ወደ ኮይን ትሬዲንጋችሁ ኮይኖችን መላክ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ